አቺባዚቴ አቤ ነይ ምንድነው? ነይ የሚያሳይሽ ነገር አለ። ነይ ውሩጂ ተመጣሽ ይኸው ነይ አትቆይ። ምንድነው? እኔ ነገር አለ የሚያሳይሽ ነገር አለ። ዝም በል ድምፅ ቀንሽ። እሺ ነይ ዝም በይ ድንጋይ ነሽ። እሺ እንሂድ። ምንድነው? እሺ ምንድነው? እያየሽ ነው አይደለ? ወይ አያትሽ ምንድነው? አትበይ። እያየሽ አይደለም? ጉዱን ቤት ውስጥ አትታዘዝም እኮ የማንም ጎረምሳ ጋር እግሯን ሰቅላ እንደዚህ እያየሽ ነው አይደል? እግሯን ሰቅላ የተንዘላዘለች ነው የምትውለው። ኧረ እናቷን ታዲያ እኔ ምን ላደርጋት? እንገርዛት። ኢየሱስም አልተገረዘችም። እኔ ገርዛታለሁ። ጎረቤት ጠርቼ እመጣለሁ። ጎረቤት አትጥሪ፣ እኔ ብቻ ገርዛታለሁ። አንቺ አትይማ ብቻሽ ካለው ወታደር ነኝ። ሞታ አፈራም እኔ ገል እሷን እኔ ገርዛታለሁ። ዝም በይ እሺ። ሂጂ ወደ ቤት ግባ። ምን ሆነሽ ነው? ወደ ቤት ግባ። እሷ ሂጂና ነይ። እሺ መጣሁ። ወይኔ ገረዘች፣ ወይኔ ቆረጠች። እናትህ ናንቺ ይሄን ነው የሚያክለው የቆረጥኩ። ፀጉር እኮ ነው ያዝሽው። ወይኔ ፀጉር ነው። ቆይ ዋናውን ቆርጬ እመጣለሁ። ኧረ ድረሱልኝ! ወይኔ ሞስኮ! ኧረ ድረሱልኝ! ብርሃኔ ነሽ አንቺ ለኔ። ፀሐይ ባይኖር እኮ አንቺ ለኔ ከምንም በላይ እኮ ነሽ። ምን ልታዘዝ? ይሄ ፀሐይ የሚበላሽ ሰውነት ሳስበው ትንሽ እኮ ይጨንቀኛል። እንዴት ያለ ሸጋ ሰው መሰልሽ የኔ ቅመም። ወጥሻለሁ እናቴ ትሙት። ምን ልበልሽ እኔ በቃ ያው ሲበላም ይርበኛል፣ ሲጠጣም ይርበኛል። በቃ አንቺን ምን ላርግሽ? በጣም አንቺ ምን ልታዘዝ? ምን አለ ፓስታ በአትክልት በየአይነት። እኔ በቃ አንቺን ማለት ነው ከልቤ ነው። በቃ አንቺን ራሴ እስከምሰጥ ድረስ አፍቅሬ እኮ ነው። እናቴ በታስ ተወጣ። አይኔ ጉዴ! ኧረ ጮጋራዬ ምን አይነት ካስተምሮች ናቸው? እግዚአብሔር ይገሰጻቸው። ኧረ መድኃኒዓለም ያስቃ ያብላ እንዴ! እዚሁን የሆነ ሰውዬ በዚህ በስተርጅና የምን ፍቅር ነው? ያጠላላ ነው እኔ እንደሚሰረኝ። ቆይ የታለ ስልኬ? እናት ቆንጆ ሰራተኛ ብልክልኝ ለምን ይቸገራለሁ እኔ? እናት ቆይ ሄሎ፣ እንዴት ነህ? ሰላም ነው አለው። ልካል እንዴ? አልደረሰችም። ማቸተዱ እንደ ቆንጆ ልጅ ነች። መልካም ገበያውን አየር ላይ የምትስብልኝ ዳሏ እንዴት ነው? አረብ ዳሏ ነው። ትንሽ ቢዚ ካሏ እንዴት ነው? ትንሽ ገቢኖ አካባቢ ቆንጆ ልጅ ነች። ኧረ እባክህ አልደረሰችም እኮ። እንደዚህ ነች እሷ። ደህና ነች ግን አንተ መጀመሪያ የታውቃለህ? ወይኔ ቆንጆ ልጅ ቆና ደስ ይላል። እንደ ሰራተኛ ከስምሮች እኔን ሊያሳብዱኝ ነው። ደንበኝነታቸው ይቅር እንደሆነ አላስተናግዳቸውም ከዛሬ ጀምሮ። እናቴ ትሞት። አይ ካስተምርናቸው ይቅር። ወይኔ ልጅቷን መታለች መሰለኝ። ቻው። እንዴት ነሽ? እግዚአብሔር ይመስገን አለ። አቤት ምንድን ነው? ትላንት ለኮሽ ለምን ቀረሽ? ይገርምሻል አንቺ ትላንት ዝናብ ዘነበና ዝናብ ዘንቦ በቃ ጎርፍ ይዞ ሊሄድ እንደዚህ ስለኝ በቃ እኔ ተርፌ ነው። ትላንትና ነበር የላከት። እውነት ጥሩ ልጅ ነች። እንዴት አባት ነው የሚታምሩ። አበባ እኮ ነች። ቆንጆ ልጅ ነኝ። ብዙ ሰው እንደዚህ ይለኛል። ቆንጆ ልጅ ነው። የኔ ልብስ ቅያሬ ነው። ቆንጆ
ልጅ ነሽ። አየሽ እንዴት ሞያ እንዴት ነው ሞያ? በኢየሱስ ሞያ እንደኔ ሰይጣን ምግብ አይሰራም። ጎበዝ የት ሀገር ነው ሰራሽው? መቀሌ ሰርቻለሁ፣ ባህር ዳር ሰርቻለሁ፣ ጎንደር ሰርቻለሁ፣ ሶዶ ሰርቻለሁ፣ ሐዋሳም ሰርቻለሁ። እሺ መቀሌ ምን ሰራሽ? መቀሌ እንጀራ ጋግሬያለሁ። ባህር ዳር ምን ሰራሽ? ባህር ዳር የእንትን ነው የጤፍ ቂጣ ጋግሬያለሁ። ጎንደርም ሰርተሻል? አቤት ምን ሰራሽ? እዛ ደግሞ እንትን በየአይነት ሰርቻለሁ። ሐዋሳ ምን ሰራሽ? ሐዋሳ አሳ ጠምጃለሁ። እሺ ሶዶስ? ሶዶ መጥቻ ኩርኩባ ሰርቻለሁ። እንዴት ነው ደሞዝ ተነጋግራችኋል? ደሞዝ 2 ብር ብሎኛል። በኢየሱስ ስም ደሞዝ እንደዛ እኔ አልከፍልም። እስካሁን ድረስ 125 ሰራተኛ ቀጥሬያለሁ። ደሞዝ እንደዛ እኔ አልከፈልኩም በኢየሱስ ስም። እሺ ስንት ብር ትከፍያለሽ? ደሞዝ እኔ ጋር አለ። ማንም ሰው በቃ ከሰው ቀርቶ የቀረው በልቶ እና ህይወታቸውን ችሎ መኖር በዚህ ኑሮ እኮ እንደዛ አይነት ነገር አለ። እንደዛ እኔ አልሰራም። እዚህ የሰራው ደሞዝ ከሰው እፈልጋለሁ። እጅ ከዚህ እናትሽ አፍርተሽ ብሎ ተመልሼ እመጣለሁ ሌላ ቀን። አንቺ ከበቡሽ አቤ ወይ አንቺ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። የት ጠፋሽ? እንዴት ነው ሰራተኛ አገኘሽ? ኢሳት የሆነች ሰራተኛ ቀጥሬያት ጥብስ እየሰራች ነው። ወይ ደስ ይላል። ጌታ እንዴት ይሻላል። ይሄ ነገር አይደርቅም እንዴ? ኧረ ሰውዬው በራብ ሞተ እኮ በእናታችሁ። ፀሐይ የለም እንደ ኧረ ፀሐይና እኔን እራሱ ያቃጠለኝ አይደለም ስጋ ማጥበስ። ምን አስቀጠረኝ እዚህ ቤት? ለምን ተቀጠርኩት? እንዴት ነሽ አንቺ? አለሁ ይመስገን። የዋ ምን ይሆናል ብለሽ አለሁ። ትእዛዙ አይደርስም እንዴ? አንተ ቆይ ይደርሳል። ቀስ በል። ምን ሆነሽ ነው? ሰሞኑ እየጠፍተሽ ነው። ሰሞኑ ባክሽ ፍቅረኛ ደውሎ ስጭኝ ይሰጥሻል ብሎ እንደው አጣድፋኝ እሱ ጋር የሄድኩ ቀን በቀን የሄድኩ ለዛ ነው የጠፋሁት። ምን ችግር አለ? እግዚአብሔር የሚሰጥሽ ከሆነ ስጪው ለሱ። አረረረረ የተባረከ ስጋ ለውሻም አትስጡ ሚላውም ነገር አለ። ለዛ ስለሆነ እኮ ነው። እሱም አለ እንደ በኢየሱስም ወይኔ ደወለ ጆጆ ያለሽ ጥሩ ሰው ነሽ። አቤት አንቺ እንደና ምግቡ አልደረሰም? ደረቅ ጥብስ አይደለም ያዘዝሽ? አዎ ደረቅ ጥብስ ነው። አዎ እንዲደርቅ ብዬ እኮ ጣራ ላይ አስቀምጬ ፀሐይ የለም እኮ እየጠበቅኩት ነው። በቃ እዛው እሱ ይድረቅና ነይ አንቺ ዝልዝሉን ስሪ። ስጋ እንዴት ነው የሚዘለዘለው? አንቺ ይፈረፈራል እንጂ እቺ እንደው ሞያ ምንንም ሞያ ናለሽ። ተለባይ ሰውዬ እየጠበቀሽ ነው። መጣ። እሺ ወረድኩ።